መረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ ብኖር ይሻለኛል። እንኳንም አለው። ለምን ሰልባጆነት መጣ ነበር። ይዘንቻል ማማዝነሽ አንቺ ጥርሽን ሳታስተኪ እኔ ሳምሰንግ ኤልትራ ገዛው። ጉድ እኮ ነው። 120 ብር ስልክ ይዞ እየዞረ ስራ የሌለውና በችርቻሮ ዘይት የሚኖር ሰው የምታገኘው ኢትዮጵያ ውስጥ ብቻ ነው። አላሁ አክበር። ወይኔ የኢፍጣር ምግብ ሳልሰራ አዛን አለብኝ። እሱ አታስቢ፣ እኔ ነኝ ዛሬ ወስጄ እኔ ነኝ ኢፍጣር የምጋብዝሽ። የምርህን ነው ማሱዴ? የምርህን ነው። ተከተይኝ። እንኳን ለተከበረው ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲያሮጣች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቾ ይሰራል? ፍሬንቾን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። ልገለኝ ነው እንዴ? ደግሞ የምንቀር ነው። በሶስት ጎማ የምንነዳው አንዱ ጎማስ አይልኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበለ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ ዘንድሮ ግን ሰው በግ ይገዛል። ስሜኔ ልጅ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15000 ብር ነው። 15000 ብር? አዎ። ነው ወይስ የሚሮጥበት ኪሎ ሜትር ነው? 15000 ብር ማገዝቼ ሳላን ነበር መብላት የነበረብኝ። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ። እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው። አጠገብ ገቢና አስገባው እንጂ። እንዴ ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ። ወይኔ ስልኬ፣ ወይኔ ገንዘብ። ጉድ ነው ዘንድሮ መኖራችንን እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ወሰደን ዛሬ። አረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱን ማራግፈው። ዛሬ ያለበት ወሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ። ታዲያ ይሄ ሰው ነው እና? አረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ አልኩ። እሱ ነው ገንዘቤና ስልኬን የወሰደው። አረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት። አዎ ራሱ ነው። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። ዘንድሮማ መገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25000 ብር ነው። 25000 ብር ካንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዲያሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25000 ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25000 ብር የገዛሁትን በግ ከላይ ልጭን። እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ኧረ አንቺ ሴትዮ፣ ኧረ ምሳዬን ስጪኝ። ኧረ ይኸው መጣ ወሩን ሙሉ ነው እንዴ አልበላኸው? ኧረ አንቺ ሴትዮ፣ ኧረ ተይ ተይ፣ ቀጥለሽ ደፊ ነው ግን ተይ። ኧረ ተይ ግን ቀልብ ግዢ። ምን ነው ከፈለክ ታዲያ ቀልብ ያላትን ማምጣት ነዋ። እሱማ አይቀርም። ኧረ አንተ ሰውዬ ግን ተው፣ በጣም አፎቱን እየከፈቱ ነው። ብትገበሩ ይሻላችኋል። አፎቱን ከመክፈቱ የተነሳ ኩላሊቶት ይታያል። እኔ ነኝ አፌ የምከፍተው። ተይ ግን አንቺ ሴትዮ፣ አናትሽን ብዬሽ ግን ጎረቤቱ ጉድ ይላል። መሞከር ነው። በአንድ ቦክስ አጣም የሚወጥ ሰው ነው ጂኒ ነው የመታኝ ይላል። የማልችልሽም ለህግ ነው የምሰጥሽ። ዛሬማ ቆይ ይምጣ ገለባብጠዋለሁ።
ሰላም እማማ ዝናሽ ማዘር እንዳለች ትንሽ እንግዳ መጥቶብኝ ነበር። የቡና ቁርስ ትንሽ አምባሻ ልጋግርላት። ኧረ አይደለም ላኪልኝ። አምባሻ ዳቦ ቁርስ ማቅረብ አልቀረም እንዴ? እና ታዲያ ምንድነው የሚቀርበው? ተወዳጁና ተመራጩ ስኬት ባልትና ነዋ። ከፈለክ በዳቦ ቆሎ፣ ከፈለክ በቆሎ። ስኬት ባልትና በሁሉም ቦታ ይገኛሉ። እርሶ ብቻ ደውለው ይዘዙ። ስኬት ይለያል። ደሞ ይሄ ለምዳችሁ ቀን በቀን ነው ያላችሁ ደግሞ ዛሬማ መሞቴ ነው። ቀኑ ሙሉ በባዶ ሆዴ እንድሮ እንኳን ሟች የለም እንዴ? ራት እንዳንበላ እንዴ? ለቅሶ ቤት ዛሬማ እዚህ ነው እራት የምበላው። ይሄን አንድ ፍሬ ልጅ ምን ያገኘው? ይሄን አንድ ፍሬ ልጅ በዚህ ገና በጨቅላነቱ ማዘር ምን እያሉ ነው? የሞተው እኮ ትልቅ ሰው ነው እንዴ? ትልቅ ሰው ነው እንዴ የሞተው? ለሆዴ ብዬ የማላቀው ለቅሶ ቤት ገብቼ ዛሬማ አልዋረዳትም። መላ መፈለግ አለብኝ። የኔ ልጅ አዎ አውቃለሁ። የልጅ ወቂ ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገ ቀጠቀጠ። ከበሮ መሰለው እንደ የወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞቅ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ ያለቀው እንደዚህ ነው። ይሄ ነው እንዴ? አዎ ማዬ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳል። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳል። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አለ ድራሱን። ምነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ